ስናስቀምጥ ሌሎቻችሁ ሌላ ጊዜ እድል ታገኛላችሁ። በእርግጠኝነት ተዘጋጅታችሁ ቪዲዮ ሰርታችሁ ቤተሰቦቻችሁ አነሳስታችሁ ምናምን ነገር ተመልሳችሁ ሀገሬ ጋር ትመጣላችሁ። ሀገሬ ጋር ስትመጡ በጊዜ እንገባለን። በጊዜ እናንተ ሙከራችሁ ብቻ እራሱ ይዞ እንደሚመጣ ተስፋ አደርጋለሁ። ሌሎቻችሁ ተቀመጡ። ሌላ ጊዜ በደንብ የምናወራበት እድል ይኖረናል ማለት ነው ፍቅሮቼ። አሁን የምናደርገው ምንድን ነው? በጣም ብዙ ተወዳዳሪዎች ስላሉ ጊዜ ስለሌለን ፍቅሮቼ አንዱን አስቀይመን አንዱን አወዳድረን አንዱን አወዳድረን አንዱን ሳናወዳድር ስለማይሆን ለእነሱ 3 ደቂቃቸውን የጨርሱና ምን እናደርጋለን? አንድ ዙር እናስገባለን። ከዛ ደን 5 ዙር አጫወትን ዛሬ ነገስ 5። እሺ ጋይስ ለዛ ምን እናርጋቸው ካላችሁኝ ሁለቱን የምታደርጓቸው ከ1000 አትሊስት ትንሽ ገፋ አድርጓቸውና ከ5000 ያስበልጡና ወደ ሁለተኛው ዙር አስገቧቸው። ፍርቱ ሃናን የሆነ ነገር ከጀመራችሁ አይቀር ሂዱበትና እነዚህ ምርጥ እህቶቻችንን ወደ ሁለተኛው ዙር አዘዋውሯቸው። ከዛስ በትንሽ ኮይን ትልቁን ጊፍት ለመሸለም እንዲወዳደሩ ወደ ሁለተኛው ዙር አስገቧቸው። ከሁለተኛው ዙር ፋይናል ገቡ ማለት እነዚህ ሰዎች የትልቁን ሽልማት ውድድር የመወዳደር እድል አገኙ ማለት ነው። እና ፍርቱ ሃናን ይሄን እድል መፍጠር ማለት ለእነሱ ቀልድ መስሏችሁ ነው? እንዳይመስላችሁ እሺ። ከ10 ሰከንድ 2 ደቂቃ ከ10 ሰከንድ ሚዩት አታንሱ። ህጉ አይፈቅድም። ሚዩት አታንሱ። ፍቅሮቼ እንደዛ አይቻልም። ሚዩት አታንሱ። አሌክስ ታው ሌትስ ጎ እስቲ ሚዩት እንዳታነሱ አይቻልም። ሚዩት ካነሳችሁ ከዚህ በኋላ 5 እንዴ አንቺ ነሽ እንዳያሳላፊዋ እንዴ ነችና ማን ሚዩት አታረግም እንዴ አለፍን እኮ እንዴ መልስ። እሺ ጋይስ በ1 ደቂቃ ውስጥ በ60 ሰከንድ ውስጥ 5000 ከገቡ ሚዩት ነው እኮ ዲቦራዬ። እንዴት ነው የሚከፍትብኝ? ሚዩት አድርጌዋለሁ እኮ እየከፈተብኝ ነው። እስኪ ማንም ሰው እንዳትነኩት። ቆይ እኔ እየከፈቱት ነው እነሱ። እናንተ ሞዴሬተሮች እንዳትነኩት። እኔ ላርጋት። እንዳትነኩት አለቀ። አሸነፍን እኮ አለች። አይ ቢጨንቃት እኮ ነው። ጋይስ ሌትስ ጎ። በ50 ሰከንድ ቀራቸው። 50 ሰከንድ ፍርቱ ሃናን ሌትስ ጎ። ፍርቱና ሃናን እንግዲህ ተያይዘውታል። እነሱ ፎሎ በማድረግ ቤት
አስገቧቸው። ለጋ 40 ሰከንድ 40 ሰከንድ